በሁለት ተንቀሳቃሽ መኪኖች መካከል እግሩን በመክፈት ወይም ስፕሊት በማድረግ ዓለምን ያስገረመ በኪክቦክሲንግ እና በትወና ስሙን በወርቅ ቀለም ማጻፍ የቻለ ጀግና ሰው ነው። ይህ ሰው ዣን-ክሉድ ቫን ዳም ይባላል። ከቤልጅየም ተነስቶ ሆሊውድን እንዴት እንደተቆጣጠረና በሕይወቱ ያጋጠሙትን አስቸጋሪ ፈተናዎች ዛሬ በዝርዝር እናያለን። ቪዲዮውን ላይክ፣ ቻናሉን ደግሞ ፎሎ እያደረጋችሁ እንድታበረታቱን በአክብሮት ጠየቅናችሁ። አብረን እንቆይ። ዣን-ክሉድ ቫን ዳም እንደ አውሮፓውያን አቆጣጠር ጥቅምት 18 1960 ዓ.ም በቤልጅየም ብራስልስ ውስጥ ተወለደ። አባቱ አውቶቡስ ነጂና የአበቦች መሸጫ ሱቅ ባለቤት ነበር። የሚገርመው ግን ቫን ዳም በልጅነቱ በጣም ደካማ፣ ቀጭንና መነጽር የሚያደርግ ሕፃን ልጅ ነበር። ታዲያ አባቱ ልጁ እንዲጠነክርለት በማሰብ በ10 ዓመቱ ማርሻል አርት ወይም ካራቴ ቤት አስገባው። ያ ውሳኔ የቫን ዳምን ሕይወት ለዘላለም ቀየረው። ቫን ዳም በካራቴ ብቻ አላቆመም። በ16 ዓመቱ ባሌት ዳንስ መለማመድ ጀመረ። ባሌት ዳንስ ከማንኛውም ስፖርት በላይ ከባድ ነው ይላል። ይህ ልምምድ ነው እግሩ እንደ ልቡ እንዲከፈት ወይም ፍሌክሲብል እንዲሆን የረዳው። በ18 ዓመት ዕድሜው የካራቴ ጥቁር ቀበቶን አገኘ። በኪክ ቦክሲንግም ባደረጋቸው 19 ጨዋታዎች 18ቱን በማሸነፍ ትልቅ ስምን አተረፈ። እንደ አውሮፓውያን አቆጣጠር በ1982 ቫን ዳም $7000 ብቻ ይዞ የሆሊውድ ፊልም ፍለጋ ወደ አሜሪካ ተጓዘ። ታዳጊው እንግሊዘኛ አይችልም ነበር። ለጥቂት ጊዜ መኪና በማጠብ ምግብ በማድረስና በምሽት ክለቦች ጥበቃ ሰራተኝነትን ሰርቷል። አልፎ ተርፎም መጠለያ አጥቶ መኪና ውስጥ የተኛባቸው ቀናቶች ነበሩ። ነገር ግን በፍጹም ተስፋ አልቆረጠም ነበር። ታዲያ ለዣን-ክሉድ ቫን ዳም ትልቁ የዕድል በር የተከፈተው በ1988 ዓ.ም ብለድ ስፖርት በተባለው ፊልም ነበር። ፊልሙ በጣም ትንሽ በጀት ቢኖረውም በቫን ዳም አስገራሚ ችሎታ ምክንያት ዓለም አቀፍ ዝናን አተረፈ። ከዛ በኋላ ሳይቦርግ፣ ኪክ ቦክሰር፣ ላዮን ሀርት እና ዩኒቨርሳል ሶልጀር የመሳሰሉ ተከታታይ ስኬታማ ፊልሞችን በመስራት የሆሊውድ ድርጊት ወይም አክሽን ንጉሥ ሆነ። ከዚህ ሁሉ በኋላ ለቫን ዳም ዝናና ሀብት ሌላ ፈተና ይዘው መምጣት ጀመሩ። በዘጠናዎቹ አጋማሽ ቫን ዳም በከባድ የአደንዛዥ ዕፅ ሱስ ውስጥ ወደቀ። በቀን እስከ $10,000 ለሱስ ያጠፋ ነበር። በተጨማሪም ባይፖላር ዲስኦርደር የሚባል የአእምሮ ጤና ችግር ይዞት ይሰቃይ ነበር። 5 ጊዜ ትዳር መስርቶ ፈርሶበታል። 2ቱን ጊዜ ከአንዲት ሴት ጋር ነበር የተጋባው። ይህ ወቅት ለቫን ዳም የሕይወቱ ጨለማው ክፍል እንደነበር ይነገራል። በዚህ ሁሉ ፈተና ወድቆ ያልቀረው ዣን-ክሉድ ቫን ዳም ራሱን አሸንፎ ተመለሰ። በ2008 በራሱ ሕይወት ላይ የሚያጠነጥን ፊልም በመተወን ድንቅ ብቃቱን አሳየ። በ2013 ደግሞ በቮልቮ ማስታወቂያ ላይ በሁለት መኪናዎች መካከል የሠራው ኤፒክ ስፕሊት በኢንተርኔት ላይ በቢሊዮኖች የሚቆጠሩ እይታዎችን አግኝቷል። ዛሬ ቫን ዳም ከሱስ ነፃ ሆኖ ጤንነቱን ጠብቆና አሁንም በፊልሞች ላይ እየተሳተፈ ይገኛል። ከዚህ ቀጥሎ ስለ ዣን-ክሉድ ቫን ዳም የሚነገሩ እውነታዎችን እናንሳ። አንደኛ፣ የቤልጅየሙ ጡንቻ The Muscles from Brussels የሚለው ስም መነሻ። ቫን ዳም አሜሪካ እንደመጣ እንግሊዘኛ አይችልም ነበር። በቃለ መጠይቆች ላይ ስለ ራሱ ሲናገር እኔ ከቤልጅየም የመጣሁ ጡንቻማ ሰው ነኝ ይል ነበር። ታዲያ ጋዜጠኞች ይህንን ሰምተው The Muscles from Brussels የሚል ቅጽል ስም አወጡለት። ይህ ስም ዛሬ ለቫን ዳም ሁለተኛ ስሙ ሆኗል። የመጣበትን ሀገር ቤልጅየምን ለዓለም ያስተዋወቀበት ታላቅ ስሙ ነው። ሁለተኛ፣ የሞርታል ኮምባት ጨዋታ መነሻ መሆኑ። በብዙ የቪዲዮ ጌም አፍቃሪዎች ልብ የማይባለው እውነታ የሞርታል ኮምባት ጨዋታ መጀመሪያ የተሰራው ለቫን ዳም ክብር ተብሎ እንደነበረ ነው። በጨዋታው ላይ ያለው ጆኒ ኬጅ የተባለው ገጸ ባህሪ ሙሉ በሙሉ የቫን ዳምን መልክ፣ ልብስና የስፕሊት አድራጎት ተከትሎ የተሰራ ነው። በዚህም መሰረት ዣን-ክሉድ ቫን ዳም ፊልም ላይ ብቻ ሳይሆን ዓለም ላይ ታዋቂ በሆነው ሞርታል ኮምባት ጨዋታ ሳይቀር አሻራውን አስቀምጧል። ሶስተኛ፣ የአርኖልድ ሸዋርዝኔገር ፕሬዴተር ፊልምና ውድቀቱ። ቫን ዳም ታዋቂ ከመሆኑ በፊት በታዋቂው ፕሬዴተር ፊልም ላይ ጭራቅ ሆኖ እንዲተውን ተቀጥሮ ነበር። ነገር ግን ጭራቁ እንዲለብሰው የታሰበውን ከባድ ልብስ ቫን ዳም አልወደደውም ነበር። ፊቴ አይታይም፣ መተንፈስ አቅቶኛል ብሎ በማማረሩ እና ከዳይሬክተሩ ጋር በመጣላቱ ከስራው ተባረረ። በዚህም ምክንያት ከታላቁ አርኖልድ ሸዋርዝኔገር ጋር የመስራት ዕድሉን በግትርነቱ ምክንያት እንዳጣ ይነገራል። ውድቀት ግን በኋላ ለራሱ ፊልም እንዲበቃ መንገድን ከፍቶለታል። አራተኛ፣ እውነተኛ የግጥሚያ ችሎታው ወይም ሪል ፋይተር። አንዳንድ ሰዎች ቫን ዳም ተዋናይ እንጂ እውነተኛ ተጋጣሚ አይደለም ይላሉ። ነገር ግን እውነታው ተቃራኒ ነው። ዣን-ክሉድ ቫን ዳም በቤልጅየም ብሔራዊ የካራቴ ቡድን ውስጥ ነበር። እንደ አውሮፓውያን አቆጣጠር በ1979 የአውሮፓ ፕሮፌሽናል ካራቴ ሻምፒዮናን ከቡድኑ ጋር አሸንፏል። በኪክ ቦክሲንግ ታሪኩም 18ቱን ጨዋታዎች ያሸነፈው በኖካውት ወይም ዘርሮ በመጣል ነው።
ታዲያ ዣን ክሎድ ቫን ዳም በፊልም ላይ የሚያሳያቸው ምቶች የካሜራ ስራዎች አይደሉም። እርሱ እውነተኛ የጥቁር ቀበቶ ባለቤትና ፕሮፌሽናል ተጋጣሚ ነው። ውድ የከፍትፍቱ ቤተሰቦች ለዛሬ ስለ ታዋቂው አክተር ዣን ክሎድ ቫን ዳም እንዲህ አጫወትናችሁ። የቫን ዳም ታሪክ ምንም ያክል ብንወድቅ ዳግም መነሳት እንደምንችል የሚያስተምር ነው። ያ ደካማ ሕፃን ዛሬ የዓለም ምልክት ሆኗል። እርሶስ ከቫን ዳም ሥራ የትኛውን ይወዳሉ? በቀጣይ ስለማን ብንሰራ መልካም ነው ትላላችሁ? በኮሜንት አሳውቁን። ስለተከታተላችሁን ከልብ እናመሰግናለን። ሰላም።